ሩኖ የሰው ግቢ በሰው እርሻ ውስጥ ነው እየሄድን ያለ ነው። ያው ከተገደልንም ሺራፐንስ አይገስ አጠጥበቱን እያየ ነው። ግን እንዴት አባቱ ኮምፓክት እንደሆነ እንደሚያስፈራ በተደጋጋሚ መጥቻለሁኝ። ግን ጭራሽ ይሄን አይቼ አላቅም እስከዛሬ ድረስ። ሞት እንዳለ እዚህ ጋር ሞት አለ አትዩ እየተባለ የሚሄዱትን እንደዛ እያደረግን እኮ ነው። እኛ ሰው ሌላ የተሳሳተ መንገድ ነው እያለ እየነገረን፣ እኛ ግን እየሄድን ነው። እግዚአብሔር ና ይኸው ሰላም ዩቲዩብ እንደምን አላችሁ? ዳግም ነኝ። ዛሬ ሰም ራንደም ታውትሊ እዚህ ወላይታ ውስጥ የሆነ በጣም ትልቅ ተራራ አለ ዳሞታ የሚባል እና ሃይክ ለማድረግ አቀድን። ኢትስ በጣም ፌመስ የሆነ ተራራ ነው። እንደ ሀሳብ ለምን ተራራውን ሃይክ እያደረግን ብሎግ አናረግም ብለን አሰብንና ዛሬ ከምሽቱ 5:25 ነው አሁን። ነገ ጠዋት 12 ሰዓት ላይ ተነስተን ወር 1 ሰዓት ሜቢ ተነስተን ሃይክ እንጀምራለን ማለት ነው። እና እያንዳንዱን ነገሮች we will show you። እርግጠኛ ነኝ በጣም ትወዱታላችሁ። በጣም እርግጠኛ ነኝ። እዛ ፏፏቴ ያለው በጣም ማግኒፊሰንት የሆነ ቦታ ነው። እውቅና ያለው ቦታ ነው። ስፔሻሊ if you are in ወላይታ ውስጥ መጣችሁ ጎንጎሎ ብላችሁ ከጠየቃችሁ ማንም ሰው የሚነግራችሁ ቦታ ነው። so we're gonna go there እናሳያችኋለን። stay tuned with it። so ዛሬ እንተኛ፣ ጠዋት ላይ ደግሞ we'll take you there። so also ሰሞኑን ደግሞ እየሞከርን ካለነው ነገሮች መሀል አንዱ ምንድነው ትሬዲንግ ነው። እና ይሄ የምታዩት ልጅ እዛ ጋር ቁጭ ብሎ እየቸከቸከ ይገኛል። so anyway we trying to trade ምናምን ነገር and details ውስጥ ይመስል I will show you on the next videos more and more አሳያችኋለሁ። የዛሬው ቪዲዮ ግን እሱ አይደለም። to Mount Damota let's go። okay we are up። ያው በጊዜ አልተነሳንም። ያው በጊዜ ተነስተን ነበር actually ዝናብ ነበረ so we didn't መውጣት አልቻልንም። ልክደን so አሁን already ወደ 4 ሰዓት ሆኗል። but ጭቃ ቢሆንም still we going። yeah it was raining actually በጣም ለሊቱን ሙሉ እየዘነበ ነበር ያደረው but ብንወድቅ ከዛ ይባል ጭቃ ምናምን ነገር ያስቸግረን ነው። ከዛ ውጭ ግን we going one way or another መሄዳችን አይቀርም ዛሬ ግዴታ ነው። so let's get ready። we ready። ፀሐይ ወጥቷል። ነገር ግን ስቲል ተራራው በጣም ተቃማ ነው። but it doesn't matter we going። በጣም ያጓጓለት ነገር ቢኖር ደግሞ ያቺን ወተርፎሏን ለማየት ነው። እና ደግሞ ንብ ምናምን አለ ቦታው ላይ I've been there so አሁን እንዳለ አላውቅም ግን ሲሄድ we will see about it። so let's go እንውጣ። ካፕቹኖ 4 ሲሎታ 4 ሁለት ቫኒላ ሁለት ካፕቹኖ ኖ 4 ካፕቹኖ 4 ይሻላል። እኔ ፈልጋለሁ
4 ካፕሱል ነው 2 እንትንም እሺ እሱም ይሁና አፈልገም አንተ ይቀር ዋው እሺ ሀምሳ ብር አለ ይህ አባቱ እንደሚያምር ይሄድን ምናምን ነገር ዮኒ አይሆፕ እንዳልጠፋን ተስፋ አድርጋለሁ። ጭራሽ ምን ማለት ቤት አልነበረም እኮ ያኔ እኔ ስመጣ። አይ ኑራና ታዲያ አሁን ይሄ ቤት በቤት ነው አታይም እንዴ? ሩኖች የሰው ግቢ በት የሰው መኖሪያ ቤቶች ናቸው እዚህ ያሉት እንዳለ። ግን እንጃ I'm sweating በጣም ስዌት እያደረኩ ነው እኔ ራሴ። አይ ቲንክ መንገድ የለም እዚህ አካባቢ እንዳለ በሰው እርሻ ውስጥ ነው እየሄድን ያለ ነው። ያው አብዛኛው ሰው አይወድም እንዲህ ማሳ ውስጥ እርሻ ውስጥ ምናምን ሰው ሲገባበት ጊዜ። መንገድ የሳትን ይመስለኛል ሳስበው። ዮኒ አታስብ በእናትህ እግዚአብሔርን መንገድ ስተናል። በእናትህ አታስብ። እንዲያቆራርጠን ወይ እንውጣ ወሬት በእርሻ በሰው እርሻ በጫካ ምናምን አድርገን እንሂድ። ወደ ላይ ብንወጣስ ቤት በዚህ በኩል I think we will get somewhere በዛ በኩል ምንም ማፕ የምታየው ነገር እዚህ መተህ ነው ማፕ የምታየው። እሺ I think እዚህ ጋር የሆነች መንገድ አግኝተናል፣ ግን የሰው መኖሪያ ቤት ነው አሁን የሚያስኬደው። ምናልባት ካልተሳሳትን ወደ ሆነ ቦታ እንገባለን I guess። የሆነ ሁለት መንገድ አግኝተናል፣ ወደ ታች የሚወስድና በዚህ በኩል ወደ ላይ የሚወስድ መንገድ አለ። እንዲናርክ እንዴት እናርክ? አሩን ነው እስቲ ኢትስ በጣም ጫካ የሆነ ቦታ ነው። ሶ አይ ቲንክ የኛው መንገድ እንሂድ። ዲስ ዋን አይ ገስ ኢዝ ቤተር። ኧረ ተው ኧረ ተው ሰለሞን አቅሜ በላይ ሆንክ። ሄደን እንሞክረው እስቲ። እዚያ የላሞች በረት ምናምን ነገር ነው እዚህ ጋር ያለው። እስቲ የሚያዳልጥ አይነት መንገድ ላይ ነው ያለ ነው። ሶ ያው ኤስኤስቲፒ እዚህ አካባቢ እባብ ዘንዶ ምናምን የሚበዛበት ቦታ ነው። ነገር ግን ያር ጀስት ዘንዶ ግን የለም እባክህ። እየሄድን ነው። አንተ እንዴት አባቱ ነው የሚያምረው! አይ ሪሊ እግዚአብሔርን ተመልከት ማን ብዙ አለ ግን ላይክ ማን that shit is beautiful እግዚአብሔር ዋው ወርዝ ያደርጋል። ኢትስ ወርዝ ኢት። ሶ አሁንም በሰው ጓሮ ምናምን ነገር ነው የምንሄደው፣ ግን ያ ሌትስ ኪፕ ኢት አፕ። ፀሐይ ዮሐንስ ምን አለ ማን ወላይታን ለማየት እሄዳለሁ።
ሶዶ በጣም ዳገታማ ሀገር ነው። ላለመደ ሰው በጣም አስቸጋሪ ነው። ስፔሻሊ ዳገታማ የሆነ ቦታ ወጥቶ ምናምን ለማያውቅ ሰው በጣም አስቸጋሪ ነው። ይሄ አሁን ሰው ግን በዚህ ሁላ መሀል ሰው ይኖራል። ላይክ ኢቭን ብታዩት አሁን ለምሳሌ ሉክ እንዳለ እዛ ቦታ ላይ ያሉት መኖሪያ ቤቶች ናቸው እነዛ በሙሉ ማለት ነው። ሰው ተራራ ላይ ይኖራል፣ ምን ላይ ይኖራል። በጣም ክሬዚ የሆነ ኢንቫይሮንመንት ነው። አሁን እኛ የምንሄደው ራሱ ወደዛ አካባቢ ነው ያለው የጎንጎሎ የሚባለው ማለት ነው። እዛች አካባቢ ነው። በጣም ከዛ በፊትም ሰዎች ይኖሩበት እንደነበረ ነው ቦታው የሚነገረውና በጣም ጥንታዊ የሆነ ቦታ ነው። አብዛኛው ሰው ወደ ወላይታ ሲመጣ የሚሄደው የሆነ ቁርጥ ኦር ወርታች ወደ አርባ ምንጭ ምናምን ነገር ነው፣ ወደ ጎፋ ዞን ምናምን ነገር ነው የሚሄደው። ነገር ግን ይሄን አካባቢ በጣም ጥቂት ሰው ነው የሚያውቀው፣ ጎንጎሎ የሚባለውን ዋሻ ማለት ነው። በሌላ ስሙ ሞቼና ቦራጎ ነው የሚባለው። አሁን እናሳያችኋለን። ሞር ላይክሊ ወደዚህ በምትመጡበት አጋጣሚ ሶዶ ስትመጡ ጀስት ዋች እሱም ቦታ እጅግ በጣም የሚገርም ቦታ ነው። አሁን ስንደርስ ታዩታላችሁ። ሞር ስለደከመን ነው አሁን እኛም የተቀመጥነው እንጂ ኢትስ በጣም የሚገርም ኢንቫይሮንመንት ነው። እጅግ በጣም ምን ለማየት ነው አንተ የጓጓው? ምን ለመድረስ ነው የጓጓው? መንገድ ከማያውቅ ሰው ጋር በነገራችን ላይ ከቤታችን ወይ አክቹአሊ መጥቻለሁኝ እኮ ግን አያቱ ከዚህ በፊት መጥቻለሁኝ። ነገር ግን እንዲህ ቤቶች አልተሰሩም ነበር። ያኔ ጫካ ነው፣ ጀስት መንገድ ራሳችሁ እየፈጠራችሁ ምናምን የምትሄዱበት አይነት ሲቹዌሽን ነበረ። አሁን ግን ኢትስ ሊትራሊ ሰው ሁላ ነው ወደዚህ የሰፈረው እና በፊት ጎጆ ቤቶች ምናምን ነገር ነበሩ። ነገር ግን አሁን እንዳለ ሰውም የቆርቆሮ ቤት እየሰራ ምን እያደረገ ዛፎቹም እየተመነጠሩ ወደ እርሻ እየተቀየሩ ምናምን ነገር ነው የመጡት። ዳትስ ዋይ ግን አሁን እስቲ ሌትስ ኮንቲኒው ጆርኒያችንን እንቀጥል። ያ አክቹአሊ አልጠፋብኝም። ይሄ ነው መንገዱ፣ አስታውሰዋለሁ። let's go እሺዎቹን እያየን ነው እዚህ ነው። it's crazy man። ስለ ሰው ታውቃለህ እንዲህ ዳገት ነው ቁልቁለት ነው እያለ እርሻ ማረሱን አይተውም። የሆነ ስሎፕ ይፈጥርና ጎርፍ መከላከያ አድርጎ ከዛ በኋላ ያለውን ቦታ እንዳለ እርሻ ያደርገዋል። it's crazy የሰው ዴዲኬሽን የሚገርም ነው እዚህ ያለው። ኦኬ አይ ቲንክ በዚህ ጋር ነው። እንግዲህ ኦልሬዲ በተፈጠረ መንገድ በኩል ነው እየሄድን ያለ ነው። ያው እስካሁን ድረስ የምናደድ ሰው ምናምን ነገር አላየሁም። እርሻ ውስጥ ገብታችኋል ውጡ ምናምን ኖባዲ ባይዞ ወላይታ ውስጥ አድጎ ማለት ነው። ወላይታ ውስጥ አድጎ ይህንን ቦታ መጥቶ ያላየ ሰው ሁሉ አለ። ላይክ ሊትራሊ የሆነ ምንድነው ጎንጎሎ እያሉ ሁላ የሚጠይቁ ሰዎች አሉ። እዚህ ጋር ፋዘርን እንጠይቃቸው እስቲ መንገድ ልክ እንደሆነ አልተጋሽ ጎንጎሎ አጋራ ኤፌስ ግዴነ ጋሽ ጎንጎሎ አጋ ዋሻ ቢያገነ ጋ ኤሮሽ ተሲሞሽ ኤሮ እሺ አይ አይደለም መንገድ የተሳሳተ ማያቅ ሰው ጋር መንገድ አትጣጣለ። ጋሺ ራሱ ነው የሰከሩ ትክክለኛ መንገድ ላይ ነህ፣ በርታ፣ ወደፊት አንበሳ ግምት ነበረ። ዳት have good memory man። ኦኬ ይዝ የከተማ መብራት ምናምን ነገር የሚመጣበት እንትን ነው መሰለኝ። ወፍናም ቤት ዘራበታል እኮ እዚህ አይነት ቦታ ላይ ወልታይሞ ኤፌስ ግዴና ጋራ ጎንጎሎ አኒራ
Anna fude kan mitadiyo sa ማን አንተ ዝም ብለህ እኮ ነው። እኔ አልተሳሳትኩም። ምን እንዳልተሳሳትኩኝ አውቃለሁ። አንተ ግን ዲስ አንተ እንዴት አባቱ እንደሚያምር በዚህ ታስብ። ኢቲዝ የሆነ ገደላማ ቦታ ምናምን ነገር ግን ኢየሱስ ወላይታ is different በእውነት it is different በጣም it's crazy man. anyway ግን መንገዳችን ያለን ልጁ በዚህ ውረዱና ያችን መንገድ ይዛችሁ ወደዛ ትሄዱና ላይክ እዛች ጋር ያለችው ቀለም ያላት ቤት የለች እሷ እዛሽ ጋር ማለት ነው። ያቺ ቤት ወደዛ ጋር ነው የምትሄዱት ነው ያለን። ያኛው ታወር የኤሌክትሪክ ታወር በሱ ባለው መንገድ ነው ወደ ጎንጎሎ የሚወስደን ማለት ነው። ሶ ያ እና ሌትስ ጎ እንውረድ መንገዳችንን። እንዴት እንደሚያስፈራ ብታየው በኢየሱስ ስም። ይሄ ነገር በጣም ያዳልጣል እንጂ ቼክ ምናምን ብናደርገው ደስ ይለኛል። ጋይስ ሉክ that's the view like it's ገደል የለም እዛ ጋር ወንዝ አለ ምናምን ነገር ግን it's literally ገደል ነው። በጣም የሚያስፈራ ገደል። እና let's go እስቲ ይሄን መንገዳችንን እንቀጥል። ልጁ የነገረን ቦታ ነው። ቻው let's go። ፈረንጆች እንዲያ ነገር በጣም ነው የሚወዱት። ሃይክ ምናምን ስለሚወጡ የለ they love this kind of stuffs። በቃ የሆነ ራሳቸውን ኢንዴንጀር አድርገው መዝናናት የሚወዱ አይነት ፍጥረት ናቸው እነሱ ራሳቸው። እንዲያ አይነት ቦታ ባይዘ እባብ ምናምን ነገር አለ። የሆነ አካባቢው የሆነ ቁጥቋጦ አይነት ነገር ስለሆነ is a lot of snakes ምናምን የሚበዛበት ቦታ ነው። ዮፕላስ look ስትሪሙ እንዴት አባቱ እንደሚያምር like ይሄን ቦታ አለ አይደል ሊሆን በተደጋጋሚ መጥቻለሁኝ ግን ጭራሽ ይሄን አይቼ አላቅም እስከዛሬ ድረስ። it's like በዛ መንገድ ነበረ የምንመጣው እና ይሄ ቦላ የሚባል በዛ በኩል አለና በሁለቱ መንገድ ነበር ስንመጣ የነበረው። but this is heaven man literally እንዴት አባቱ እንደሚያምር ደግሞ እዚህ እግዚአብሔርን በጣም ነው የሚያምረው። ወር ላይ ደግሞ ተመልከት እዛ like literally it is peak of the mountain እዛ ጋር right there እዛ ጋር ያ ቦታ ማለት ፕላስ ኦኬ አይ ቲንክ ልጁ ያለን ቦታ እየደረስን ያለ ነው። ግን ማን ዲስ ስፓት ልቅ ብለህ ኔቸር ለማየት ምናምን በጣም ደስ ይላል። ከዛፍ ስር ሆነ እዚህ ስር ዛፍ ስር ቁጭ ብለህ ማለት ነው like literally አስበው you can see the whole village ከዚህ ሆነ ማለት ነው like ተመልከት እዛ ምንድን ነበር የሚባለው ጫሬ የሚባል ሜዳ አለ። ኳስ ምናምን እኛ ስንጫወት የነበረበት ቦታ ነው። ልክ ከሶዶ ስትወጣ መገንጠያ ቦታ አለች እዛ ምናምን ነገር ብቻ ስሞች አሉት። አዶን ነው ቦታው የወረዳውን ስም ስለማላቅ ነው። አሮ this በጣም ከፍታማ ቦታ ባይዞይ 500 አይደርስም ብለህ ነው። ሶዶ ራሱ ያለችው ምን ስንት ኤሌቬሽኗ ስንት ላይ ነው ያለው? በጣም ከፍ ያለ ቦታ እኮ ነው ሶዶ። አኒራ ቢያገን አና ኬቲያ ዳካሽ አጋራ ኢፌክስ ግሬን ሁለት እሺ ሲሞ ባይዞይ ኤክስፔክት ያደረኩት
ማታ የዘነበው ዝናብ አለ አይደለ? እንዳለ ቦታውን ጭቃ በጭቃ የሚያደርገው መስሎኝ ነበረ፣ ግን ኢዲዝናት ስቲል አሪፍ ነው መንገዱ። የሚረብሽ ምናምን ነገር ምንም የለው። በሰው ጓሮ ነው የሚሄደው። የሰው ቤት ሰላም እያለ we'll continue our journey. Amira, agara? Astante. Ya tafet yakin. Ash. क्या गाना है? ना और ले. ना. ባምቡ ስቲክስ የሚባል ታውቃለህ? ኩንጉ ፓንዳ ላይ ምናምን የሚያደርጉበት ቀርካ ቀላል መንገድ ነበረ፣ ግን ያው በኔ ጥፋት ልበል ወይስ እስቲል ተመሳሳይ መንገድ እኮ ነው የመጣነው። ጀስት አቋራጭ ተጠቀምን ነው እኛ። ገባ? አሁን የተሳሳትነው ነገር ቢኖር ጀስት በሰው አጥር ምናምን አልፈን ስለመጣን ነው። ገባረ? የሆረር ፊልም መጨረሻው ታውቃለህ? እያወቁ የሆነ እንትን ውስጥ የሚገቡት ምናምን ነገር ሞት እንዳለ እዚህ ጋር ሞት አለ አትዩ እየተባለ የሚሄዱትን እንደዛ እያደረግን እኮ ነው እኛ። ጭራሽ ሰው ሌላ የተሳሳተ መንገድ ነው እያለ እየነገረን፣ እኛ ግን እየሄድን ነው። ድፍረታችን ግን ብቻዬን በሆነ እኔን ቦታ ነው ያልሄድን። ባይዘ እንዲያነ ቦታ ብቻዬን በሆነ ሰይፈኝ ጭራሽ አልሄድም። ጥበቱን እያየ ነው ግን እንዴት አባቱ ኮምፓክት እንደሆነ እንደሚያስፈራ የሆነ ነገር ጩ ብሎ ቢመጣ አሁን እኮ በቃ ዊርዳን we are dinner ነገሩ እንስሳቶች ምናምን አሉ እዚህ ላሞች፣ በሬ ምናምን። ስሎፒ ነው መንገዱ ግን የተሰድ I don't know you can see that መንገድ ናት ይህ ቦታ ምናምን ነገር። so ፋይናሊ ወደ መዳረሻችን መተናል። በሰው እርሻ ውስጥ በወንዝ በቁጥቋጦ ያንን ሁላ መንገድ የሆነን አፈር አብልቼ አምጥቼው በስተመጨረሻ ወደ ጎንጎላችን እየደረስን ነው። አክቹአሊ ፊ ያለው መሰለኝ ለመግባት ማለት ነው። መግቢያ ያስከፍላሉ ምናምን ነገር ግን not expensive thing በጣም ርካሽ ነው። I think 20 ብር ምናምን መሰለኝ። ከሶዶ እጅግ በጣም ርቀን መተናል። አሁን መንገዱ የሆነ ገባ ወጥ ስለሆነ ምናምን ነገር እንትን ያደርጋል የሆነ አንገጫግጫል፣ ግን ስቲል በቃ it's worth it። ደግሞ ቦታው it's worth it trust me በጣም ወርዝ የሚያደርግ ቦታ ነው። okay let's go okay let's go። ሊትራሊ በጣም ጥቂት ሰው ነው የሚያውቀው ስለ ጎንጎሎ ሄደህ ታውቃለህ ምናምን ብላችሁ የሶዶ ሰውን ራሱ ብትጠይቁ ለራሱ ይላል ያው አንድ የሀገሩን ታሪክ የማያውቅ አንድ ሰው እና I think በዚህ two ways እና ኢቨን ይሄ ራሱ አያውቅም። ሶዶ ውስጥ ያለ ሰው ሁላ ላይክ መቶት የማያውቃቸው ቦታዎች ናቸው። I don't think ሰው ዩቲዩብ ቀርጾ ምናምን ነገር የፖስተ ሰው አለ ብዬም አላስብም። ኢቨን ቲክቶክ ላይ ምናምን ነገር ያው ወሰን ልጅ እንትን ከሰሩት ነው እንጂ it's breathtaking እውነት ናቹራል የሆነ ዋተርፎል በጣም ደስ የሚል ዋሻ ሰፊ ምናምን እንደዛ አይነት ነገሮች ነው ያሉት። so we are almost እየደረስን ቦታችን ላይ ልክ በሩ ጋር ስንደርስ ቆይ I'll show you look at the view እግዚአብሔርን is different። ይሄ ነው ሶዶ ሲቲ እንግዲህ
ሊትራሊ ማለት ነው። እና ከዛም ተራራ በኩል ወደዛም አለ። ነገር ግን this is like the city view አሁን ላይ ያለው ማለት ነው። በጣም ነው የሚያምረው፣ በጣም ከሚታሰበው በላይ ማለት ነው። ሶዶ is crazy man፣ በጣም ያበደ ነው ከተማው። መንገዱ ገባ። እነሱ ሲሉ የነበረው መንገድ ይሄ ነበር። ኢዚሊ መምጣት የምንችለው ይሄ መንገድ እያለ ነበር። እኛ በዛ ዞረን we are there ደርሰናል። ጎንጎዶ ሞቺና ቦራጎ ዋሻ ያው እናንተን ማስታወቂያው የሞቺና ቦራጎ መግቢያው ይኸውና። በዚህ ወርታች ነው የምንወርደው፣ ግን ፈቃድ አለ። ዋሻ መግቢያ እንከፍልበት ቦታ አለ። አይ ቲንክ ና ያ we are there፣ ግን ከፍለን ነው የምንገባው መጀመሪያ ይሁን የት ከፍለን እንደምንገባ አይ ቲንክ ፊ ያለው እዛ ነው ከኋላ አይ ቲንክ የሚታየው ቤት ውስጥ ነው። ሶ we will go and ከፍለን እንመለሳለን ማለት ነው። ጎንጎሎ ግን ነው ሰላም ነው ላይ ነው። እዛ ላይ ይሄው ይችላል። አይ ሲ ዮኒ 100 ብር ይዛል። ሰላሳ ነው ግን አዋንተ ቢፍ አንድረድ አክቹዋሊ 30 ብር ነው የሚከፈለው፣ ግን ሊትሬት ሀብታም ስለሆነ ኧረ እናትህ ነው just for the hospitality ደስ ይላል። ነገር እስካሁን ድረስ ሩድ የሆነ ሰው ማንም አልገባም። እስካሁን መንገድ ያሳየ ማን ነው? በፊት ነበረ አውቃለሁ ደረሰኝ እንደነበር እኮ ለሱ ነው የሚጠቀመው ማለት ነው። ስለዚህ ለአካባቢው ሰው ስለሆነ እንትን ገቢው እዚህ አካባቢ ላይ እንትኑ ጥበቃው እሱ ነው፣ ሰውየው ነው ያው ነው። ሰላም ያለኝ ነው ነገር ናይት ናት። እኔ አስታውሶኝ ሰላም ያለኝ አይመስለኝም። ደስ ተዘብዳል ካልቸር ሪስፔክት ስላላቸው ለሰው ነው። እዚህ ጎንጎሎ መልካም በስተመጨረሻ ያሰብንበት ቦታ ደርሰናል። ቴንክ ጋድ። አሁን ያልኳችሁ ነገሮች አሳያችኋለሁ። ላይክ ሊትራሊ ይሄ ዋሻውን፣ እነዚህ ንቦች ምናምን ያሉበትን ቦታ፣ ዋተርፎሉንም ምናምን አንድ ላይ ሆነን እናያለን። ሰው well come over, it's a surprise ታውቃለህ። ሱፐር around ቪዲዮ ላይ የዋሻው መንገድ ነው። የታችኛው በኩል ደግሞ ላይክ የሚወርደው ውሃ የሚወርድበት ቦታ ነው። ድንጋያማ ቦታ ነው ግን ድንጋያማ ቦታ ነው ግን በጣም ላይክ ከላይ ስለሚወርድ እንትኑ አንዳንዴ ፓወር አለው፣ አንዳንዴ ደግሞ አሁን ያው ክረምት ስለሆነ ፓወር አለው ዝናብ ጊዜ ስለሆነ እና ያውን ዋሻው ጋር ነው እየሄድን ያለ ነው። ልክ ዋሻው this is the ዋሻው።
Look in this. ያየ ነው። ይህ ሙቼና ቦራጎ ዋሻ ወደ 70 ሜትር የሚደርስ ስፋትና 12 ሜትር የሚደርስ ከፍታ ሲኖረው ባህል ጠለልም ወደ 2200 ሜትር ርቀት ላይ ይገኛል። ይህ ዋሻም በምስራቅ አፍሪካ እጅግ ጥንታዊ ከሚባሉ ታሪካዊ ቦታዎች መሃል አንዱ ነው። በቦታውም ላይ ከ50 ሺህ ዓመት በፊት የሰው ዘር ይኖርበት የነበረ እንደሆነ ጥናቶች አሳይተውናል። በብዛትም እዚህ ቦታ ላይ አድነው የሚኖሩ የሰው ዝርዮች ሲኖሩበት እንደነበረ ተረጋግጧል። እስከ ቅርቡ በነበረ ጥናትም በዛ ዘመን ሲኖሩ የነበሩ ሰዎች ይጠቀሙባቸው የነበሩ የማደኛ ዕቃዎች፣ የእንስሳት አጥንት እና ሸክላዎችም ተገኝተውበታል። በዚህ ቦታ ላይ በቦታው ላይም ከ30 ሺህ በላይ የሚሆኑ የእንስሳት አጥንቶችም ተገኝተውበታል። ይህ ዋሻ እጅግ በጣም የጥንት ጊዜ ዋሻ ነው። ብዙ የሆኑ እንትኖች አርኪኦሎጂስቶች መጥተው እዚህ ቦታ ላይ በጣም ከድሮ ጊዜ ጀምሮ ሰዎች ሲኖሩበት የነበረ ቦታ እንደሆነ ሲመራመሩበት የነበረ ቦታ ነው። ዲስ ቦታ አሁን ሸራዎች ምናምን ተወጥረው የነበሩበት ቦታ ሰዎች ተመራማሪዎች መጥተው እዚህ ጋር ጥናት ሲያደርጉ የነበረበት ቦታ ነው። ውድ የሆነ የወላይታ ታሪክ ያለበት ቦታ ነው እና መነሻው እዚህ ነው ተብሎ ነው የሚታሰበው። አብዛኛው ሰው ብዙ ታሪክ ያለበት ቦታ እንደሆነ እርግጠኛ ነኝ። በፊት እዚህ ቦታ ላይ አስጎብኚዎች ነበሩ ምናምን እነሱ ቢኖሩ ኖሮ ሞር ስለዚህ ቦታ ዲቴል ይነግሩን ነበረ። አሁን ዲቴል የሆኑ ነገሮችን ላሳያችሁ። this is የዋሻው ይሄንን ይመስላል። ላይክ ሊትራሊ በጣም ትልቅ ዋሻ ነው። እንዴ እንደሚፈት ትንሽ ምናምን ሆኖ መስሎ እንዳይታያችሁ። ሊትራሊ በጣም ትልቅ የሆነ ዋሻ ነው። ከታች ሆነን ደግሞ ያኛውን ቦታ እናሳያቸዋለን። በት ይሄ ቦታ ማደሪያ ቦታቸው ተብሎ ነው ሲገመት የነበረው። ላይክ ሊትራሊ ውስጥ ገብቶ ማየት ይቻላል ምናምን ነገር ጎድጓዳማ የሆነ ቦታ ምናምን ነገር ነው። ውስጠኛ I can show you እዚህ ቦታ ላይ ነበረ አውጣት ንቦች ምናምን በጣም ብዙ ነበሩ እዚህ ጋር ማለት ነው። አየሁኝ ንቦቹን አገኘሁኝ። ካም let me show you ያ ይታያል እዛ ጋር ይሄ I don't know like ምን ያህል ቀረብ ብለን ማሳየት እንዳለብን ነገር ግን maybe የተወሰነ ልታያችሁ ይችላል ብዬ አስባለሁኝ። ኦኬ ሌላ ተጨማሪም የንብ ቤት አግኝተናል። የንብ መንጋ ነው የሚባለው ምናምን አግኝተናል። ያው እዚች ጋር ነው ያለችው ሆኖ የሚባለው ንቦች የሚገኙበት ቦታ ነው። I don't know if you can see it ግን እጅግ በጣም ብዙ ንቦች ያሉበት ቦታ ነው። so like literally ድንጋዩ ውስጥ ማለት ነው ሰርስረው ነው የሚኖሩት ማለት ይቻላል። እታች እንወርዳለን፣ በወተር ፎሉ እንታጠባለን። so ያ let's go ወደ ታች። የመጣንበትም አንድና አንድ በጣም የጓጓውለት ነገር ቢኖር እሱ ስለሆነ let's go እንሂድ። የውሃው ፋውንቴን ይሄ ነው። ወደ ታች ነው የሚወርደው። እታች ሆነን ደግሞ ወደ ላይ ያለውን እንትን እናሳያቸዋለን። ቪው እጅግ በጣም ነው የሚያምረው። ከታች ሆነን ወደ ላይ ደግሞ ስንቀርጸው ያለው ነገር እጅግ በጣም እንትን ነው። ውሃ ቦታው በድንጋይ የተሞላ ነው። ላይክ ባልጩት አይነት ድንጋዮች ማለት ነው። ግን ያው ተጠንቅቀን እንታጠባለን ምናምን ነገር። so let's go ወላይታ በመጣችሁበት አጋጣሚ ይሄን ቦታ እንድትጎበኙ እመክራለሁ። ስፔሻሊ ኔቸር ምናምን የምትወዱ ሰዎች ከሆናችሁ you should come here። ታዩት የሆነ በጣም ብዙ ሰው የሚበዛበት ምናምን ቦታም አይደለም። ሊትራሊ እኛ ከመጣን ሰዓት ጀምሮ ማንም የመጣ ሰው የለም። ይህ ማለት few ሰዎች ናቸው ይሄን ቦታ የሚያውቁት። so ወይ በምትመጡበት አጋጣሚ you can contact me እኔም እዚህ ካለሁኝ I will show you ቦታውን ምናምን ነገር ችግር የለውም። ያው አንድ ሁለቴ ብጠፋም ከዚህ በኋላ አያስቸግረኝም ብዬ አስባለሁ። ኢቨን እኔ ባልኖር ራሱ ጀስት አካባቢው ላይ ያሉ ሰዎችን መጠየቅ ትችላላችሁ። they are በጣም ናይስ ሰፖርቲቭ ናቸው። መንገድ ቢጠፋባችሁ ይጠቁሟችኋል ምናምን ነገር። watch this ይሄን ቦታ መታችሁ ኔቸርን መመልከት አለባችሁ። believe me ፏፏቴው እንወርዳለን። አሁን እዚህ ጋር የሆነች መንገድ አለች እና
Look at this view. Man. It's different. እግዚአብሔር ለየት የሚል ነገር አለው በእውነት ጊዜና ባክን እንታጠፍ የትኛውን ነው የምታዘው? እና የመጣንበትን አላማ ሳክተናል። ዲስ ኢዝ ላይፍ መድኃኒዓለምን ዲስ ኢዝ ላይፍ። በጣም ነው እንጆይ ያደረግነው። ደወተር ፎሉ ማለት ነው ፏፏቴው እንዴት አባቱ ደስ እንደዚህ ልክ አትይት ጌታ ሆይ እና እጅግ በጣም ጸድ የሆነ ጊዜ ነው እዚህ ጋር እያሳለፍን ያለነው። ሶ we are a bit hungry ርቦናል ዮኒ ናውዳ እና አሁን በዚህ ሰዓት ላይ ራብ ስሜት የተሰማን ያለው ሶ ቅድም የገዛነው ጁስ እና ብስኩቶች ምናምን ነገር አሉ እሱን እንበላለን and yeah this is magnificent guys you should come here ወላይታ ከመጣችሁ እዚህ ቦታ ሳትመጡ እንዳትሄዱ በቃ በጣም ያበረ ነው በጣም አልገባም ብሎ እያለቃቀሰ ነበር እንጂ it's worthy every single journey worth ያደርጋል and yeah no ምናምን ነገር ወላይታ ስትመጡ ብቻ አይደለም እዚህ ወላይታ ውስጥ ያላችሁ የወላይታ ልጆች እንደኔ መታችሁ የማታውቁ ኑና ኤክስፒሪየንስ አድርጉ በጣም ያበረ ቦታ ነው exactly ቦታ በህይወታችሁ በጣም ትልቁ ከከፍታ ቦታ ሻወር የምትወስዱት እዚህ ቦታ ነው ትልቁ ሻወር ቤት ያለው እዚህ ነው ብርዱ ነው እንደዚህ ያሰራው ቅዝቃዜው is literally በጣም ብርዳማ ነው ግን still we are ያው በቦዲ ሆነን ምናምን ነገር ነው ያለነው ሃይኪንግ የምትወዱ ሰዎች እንደዚህ ራሳችሁን ቻሌንጅ ማድረግ ምናምን በጣም የምትወዱ ሰዎች ከሆናችሁ ደግሞ እንደዚህ አይነት ቦታዎችን መምጣት አለባችሁ። ኦኬ ጋይስ ዛሬ ልናሳያችሁ የፈለግነውን ቦታ ይሄንን ይመስላል። እንግዲህ የመጣችሁ ጎብኙ ቦታውን you will love it like with your friends ጓደኞቻችሁ ጋር ምናምን የመጣችሁ እንደዚህ አይነት ቦታዎችን ኢንጆይ አድርጉ። የዛሬውን ትሪፓችንን በዚህ ጨርሰናል። ላይክ ቱር እያደረግን ትራቨል እያደረግን ምናምን ተጨማሪ ቪዲዮዎች እንገናኛለን። ከዛ ድረስ ላይክ ሼር ሰብስክራይብ ያደርጋችሁ ቆዩ። exactly and ያችን ቀይውን በተና አጥፋት። thank you for watching see you next time በሌላ በአዲስ ቪዲዮ እንገናኛለን። እንወዳችኋለን።